በሰሜን ጎንደር ሀገረ ስብከት የሚገኙ ታላላቅ ገዳማትና አድባራት ገጠር አብያተ ክርስቲያናት እነሱን ወክዬ ነው በመካከላቸው የቆምኩት። በሰሜን ጎንደር ሀገረ ስብከት ከ1200 በላይ አብያተ ክርስቲያናት አለው ሀገረ ስብከቱ። እንዲያውም በብሉይ ኪዳን ጊዜ አገልግሎት የሰጡ አብያተ ክርስቲያናት አድባራትም አሉ። በብሉይ ኪዳን ወደ 2000 ምናምን ዓመተ ምህረት እድሜ ያላቸው አብያተ ክርስቲያናት ማለት ነው። በአብያተ ክርስቲያናቱ መካከል ደግሞ ብዙ ጉባኤ ቤቶች፣ ብዙ የአብነት ትምህርት ቤቶች ይገኛሉ። እኛ ጋር አዲስ አበባ ድረስ የሚተርፉን በዛ አካባቢ የተማሩ ሊቃውንት ናቸው። በድህነት ኑሮ ቢኖሩም በገጠሪቱ ቤተ ክርስቲያን ያሉት እንደናንተ ያሉ ምዕመናን በተለይም እናቶች፣ እህቶች ስፖንሰር ሆነው ነው ያስተማሯቸው ሊቃውንቱ። በዛ የምትገኘው እናት ለተማሪ እንጀራ አጥፋ ካልሰጠች ዛሬ ተማሪ መጥቶ ነበር አልመጣም ብላ ለቤተሰቡ ስትጠይቅ አልመጣም ከተባለ ምነው ዛሬ እመቤቴ የተቀየመች በደጌ የእመቤታችን ስም ሳይጠራ ቀረ የሚሉ ናቸው። ምንም ሳናስተምራቸው አንድም ሰባኪ አንድም ዘማሪ ሳይደርስላቸው ነገር ግን ከአባቶቻቸው ከእናቶቻቸው ባገኙት ትውፊት ከየት መጣህ አይሉም ተማሪ። በትምህርት ቤት የነበራችሁ ሊቃውንት እንደምታውቁት ሁሉ ተማሪ በብዛቱ መጠን መንደር ነው ተከፍሎ የሚሰጠው። 5 መንደር 6 መንደር ሊሆን ይችላል። ተማሪውም ሲበዛ 3ም 4ም ሊሆን ይችላል። እነዚህ ያስተማሯቸው ናቸው አሁን ሊቃውንት የምንላቸው እንጂ ቤተ ክርስቲያኒቷ በጀት መድባ ለድጓ ትምህርት ቤት ይሄ በጀት፣ ይሄ ለመጽሐፈ ሐዲሳት ብሉያት በጀት፣ ይሄ ላቋቋሙ በጀት ተብሎ አይደለም። እዛ ችግር ባለበት ኑሮ የሚኖሩ እናቶች ሳይሰለቹ ያስተማሯቸው ምሁራን ናቸው አሁን እኛን የሚያገለግሉት እዚህ። ስለዚህ በአሁኑ ሰዓት እዛ አካባቢ ችግር ነው። ጉባኤ ቤቶቹ እየተዘጉ ናቸው። አብያተ ክርስቲያናቱ ራሱ ለአገልግሎት እየተዘጋ ነው። የካህን እጥረት ሳይሆን የኢኮኖሚ እጥረት። ዕጣኑ፣ ጧፉ፣ ዘቢቡ፣ ዕጣኑ በአሁኑ ጊዜ 1 ኪሎ ዕጣን ስንት ነው የደረሰው? 1000 ብር ገብቷል አይደል? ስንት ነው? እየገዛችሁ ልታመጡት ስለት እናንተ ልትነግሩኝ ትችላላችሁ። በዛ ዙሪያ በጣም በከባድ ችግር ላይ ነውና ያለው ሀገረ ስብከቱ። እነ ዋልድባ ገዳም፣ እነ ቅዱስ ያሬድ ታላላቅ ገዳምን መነኮሳቱ አሁን እየፈለሱ በአብዛኛው ገዳሙ ጥለውት እየወጡ ነው መነኮሳቱ። መቼም ምንም ቢሆን ውሎ ህብስተ ሰርክ በ11 ሰዓት ቢያንስ የሆነች ነገር የማያገኝ ከሆነ ስጋ ለባሽ ሰው ነውና ገዳምን ቢገባ እዛም ቢኬድ ይቸግራል፣ ሊሆን አይችልም። ስለዚህ አሁን ለእነሱ እንድትደርሱላቸው ነው። እኛን ያስተማሩን እነሱ ናቸው። ገጠሪቷ ቤተ ክርስቲያን ፊደል ባታስቆጥረን ኑሮ በዚሁ ተገኝተን አሁን ለነሱ ጠበቃ ሆነን እነሱ ተቸገሩ ብለን ልንነግራችሁ አንችልም ነበር። ስለዚህ በተቻለ መጠን እገዛ እንድታደርጉላቸው። ይህ መጽሐፍ የገዛችሁትን መጽሐፉ ትንሽ ነው፣ ቀንጨብ ተደርጎ የተዘጋጀ መጽሐፍ ነው። የእኔ መልእክትን እዛም ነው። በተቻለ መጠን መጽሐፉ ገዝታችሁ ታላልቋል። አሁን ደግሞ የተቻላችሁን ያህል እግዚአብሔር በሰጠን መጠን ነው የሚጠይቀን። ብዙ የሰጠን ብዙ ልናደርግ ይገባል። ትንሽ የሰጠን ደግሞ ከትንሿ መስጠት ስላለብን ነው። ይኸው ምንጣፍ ከዚህ ፊት ለፊት ተነጥፏል። እየመጣችሁ የቻላችሁትን ያህል እንድትጥሉ ነው አደራ
እያልኳችሁ ያለሁት ዝም ብለን እናንተ በአካል ሄዳችሁ የተቸገሩት አብያተ ክርስቲያናት መጎብኘት ባትችሉም ትንሽ በምትሰጧት ሳንቲም ጎበኛችሁት ማለት ነው። እኛ እናደርስላችኋለን። አካውንቱም ይነገረናል። እስኪ አካውንቱ የት አለ? በይበታል። ለነገሩ መጽሐፉ የገዛችሁ መጽሐፉ ውስጥም አካውንቱ አለ እና በተቻለ መጠን የቻላችሁትን ያህል ይኸው አካውንት በብዛት ነው ያመጣነው።